ቤተሰቦች እንግዲህ በዛሬው ቪዲዮአችን እንዴት አድርገን በፖፕ ላይ ገንዘብ እንዴት አድርገን ሜክ እንደምናደርግ ገንዘብ እንዴት አድርገን እንደምንሰራ ነው ያዘጋጀውላችሁ። ይህን ቪዲዮ ሙሉን ተከታተሉት። ሀሳብ አስተያየታችሁን ኮመንት ላይ ያሳውቁኝ። ወደ ቪዲዮ እንዴት አድርገን በዚህ አፕ በደንብ አድርገን ገንዘብ መስራት እንደምንችል ነው። እዚህ ጋር የምታያቸው ሁሉም እዚህ ጋር የምታያቸው ኢትዮጵያም ሆነ ውጭም ሆነ እየሰሩ ያሉ ናቸው። ይኸው እዚህ ጋር ላይቭ ላይ ያሉ ይሁላ ሰው ይሄ ሁላ ኢትዮጵያን በላይቭ ገንዘብ እየሰሩ ይገኛሉ ማለት ነው። ላይቭ ለሴቶች ነው ቢሆንም ግን ሴቶች ይሁን እንደምታያቸው ገንዘብ እየሰሩ ይገኛሉ ማለት ነው። እሺ ስለዚህ እንዴት ነው የምንሰራው? በመጀመሪያ እዚች ጋር እንሄዳለን። እዚች ጋር ከዛ እሷ ጋር ከገባን በኋላ አንድ ጊዜ እዚህ ሪዋርድ የምትለው ጋር እንገባለን። እዚህ ጋር ከገባን በኋላ በዚህ መልኩ ያመጣልናል። ከዛም በኋላ የቱ ጋር ነው የምንገባው? እዚች ጋር ላይቭ የምትለው ጋር እንገባለን። ከዛ እዚህ ጋር ስንገባ እንዴት ነው የሚያመጣልን? ጎ ነው የሚለን። የመጀመሪያ ስራችን ላይቭ ሊሆን ይችላል፣ ሴቶች ማለት ነው። ስትጀምሩ ላይቭ ብትሰሩ አሪፍ ነው። ምክንያቱም ለእናንተ ቢያንስ በየሀገራችሁ ኢትዮጵያ ከሆነ ቢያንስ በ2 ሰዓት ውስጥ $1 ሙሉ መስራት ትችላላችሁ። ይህ ቀላል ነገር አይደለም። በ2 ሰዓት $1 መስራት የትም አይከፍል ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። እንዴት ነው? ጎ በማለት ጎ ስትሉት የፊት አሻራ ካልሰጣችሁ በዚህ መልኩ እንድትሰጡ ያመጣላችኋል። እዚህ ጋር በመግባት የፊት አሻራ ያልሰጣችሁ ስታርት ቱ ሰርቲፊኬት ብላችሁ የፊት አሻራ ትሰጣላችሁ። በዚህ መልኩ እንደዚህ ፊታችሁን እንድታስገቡ ያመጣላችኋል። እዚህ ጋር ራሳችሁን አስገብታችሁ የፊት አሻራ ትሰጣላችሁ ማለት ነው የመጀመሪያ። ከዛ ይሄኛውን የላይኛውን ከጨረሳችሁ በኋላ ይሄን በመቀጠል ወደዚህ ነው የምትገቡት ማለት ነው፣ ወደዚህኛው። እዚህ ጋር ደግሞ ፎቶ ነው የሚሰጠው። እንዴት እንደሚሰጥ ደግሞ ላሳያችሁ። ስለዚህ ያ የቀድሞ የላይኛው ራይት ሲልላችሁ የሁለተኛውን ላይ ፎቶ የሚለውን ከነካችሁ በኋላ እንደዚህ ነው የሚያመጣው። ይሄኛው ስለተሰጠ ነው እንደዚህ ያመጣው። ያልተሰጠ ከሆነ ግን እዚህ ጋር አፕሎድ የኒው ኮቨር ይላል። ስለዚህ አፕሎድ የኒው ኮቨር እንለዋለን። ይሄ ቼንጅ ነው የሚለው። ስለዚህ እንደዚህ ነው የሚመጣላችሁ ለእናንተ። ከዛ አፕሎድ ፍሮም አልበም በማለት ከዛው ቴክ ፎቶ ብላችሁ አድ ፎቶ ብላችሁ ፎቶ ብትነሱ አሪፍ ነው ለእናንተ። አድ ፎቶ ብላችሁ እዛው ቴክ ፎቶ በማለት ይቀርታ ቴክ ፎቶ በማለት እዚህ ጋር ፎቶ ብትነሱ አሪፍ ነው ማለት ነው። ምክንያቱም እዛ ጋር የፊት አሻራ ስለሰጣችሁ እዚህም ጋር ራሳችሁ ፎቶ ተነስታችሁ ፎቶ በዚህ መልኩ ተነስታችሁ ብርሃን ላይ ሆናችሁ የጨለማ ቢሆንም ብርሃን ላይ ሆናችሁ በዚህ መልኩ ፎቶ ተነስታችሁ ትሰጡታላችሁ። ይሄ አካውንት ስላልሆነ ነው። ስለዚህ በዚህ መልኩ ከሰጣችሁት በኋላ እንደዚህ ያመጣላችኋል። ራይት እያለ እነዚህ ሁላ ራይት ያላቸው እንደዚህ በማድረግ ያመጣላችኋል ማለት ነው። ፎቶአችሁ አሪፍ ከሆነ እና ማስጠንቀቂያ እዚህ ጋር የምታያቸው ሁሉንም እንደነዚህ አድርጋችሁ እንዳትሰጡ ማስጠንቀቂያ። ብለር የሆነ በ4 አይነት እንትን ኤዲት የተደረገ እንደዚህ አይነት እንትን ያለው መሆን ያለበት በእነዚህ መልኩ ማለት ነው ፎቶ አሰጣጣችሁ። ስለዚህ በእነዚህ መልኩ መሆን የለበትም ማለት ነው። ይሄን ይመስላል። ከዛም በኋላ እንደዚህ ከሰጣችሁ በኋላ ጎ ስትሉት እንዴት ነው የሚያመጣላችሁ? በዚህ መልኩ ላይቭ ከሰጣችሁ በኋላ እንደዚህ አድርጋ ያመጣላችኋል በላይቭ። ከዛም በኋላ እዚህ ጋር ከላይ አንዴ ላስምርላችሁ። ከላይ ጋር እዚች እሷ ጋር ጽፋላችሁ ሰላም እንኳን ደህና መጣችሁ ብላችሁ ጽፋላችሁ ማለት ነው። የተመቻችሁን ነገር እዚህ ከላይ ጽፋላችሁ ማለት ነው። ሁለተኛ ደግሞ ቻቲንግ፣ ሲንጊንግ፣ ዳንሲንግ የሚሉ አሉ። ስለዚህ ወይ ቻቲንግ ወይ ሲንጊንግ ወይ ዳንሲንግ ነክታችሁ ልክ እንደዚህ በነጩ ሲያከብላችሁ ጎ ላይቭ ብላችሁ ወደ ስራ ገባችሁ ማለት ነው። ስለዚህ በዚህ መልኩ የመጀመሪያ ስራችሁን መስራት ትችላላችሁ። ከዛ ወደ ሁለተኛው ስራ እንግባ። እዚህ ሪዋርድስ ላይ በመግባት ሁለተኛው ስራችን ምን ይሆናል? ፓርቲ ይሆናል። ያው እዚህ ጋር እንዳያችሁት ፓርቲ ማለት ነው። ከዛም በኋላ እዚህ ጋር ፓርቲ ደግሞ እንዴት ነው? ይሄም ጎ ይለናል። ስለዚህ ጎ በማለት እንሂድ። ፓርቲ እዚህ ጋር ነው። እሱ እዚህ ጋር መጥቶልናል። ፓርቲ ማለት ይሄው እዚህ ጋር ነው ማለት እዚህ ጋር ስነካ ፓርቲ ላይ ነው። ይሄ ሁላ የምታያቸው ኢትዮጵያውያን ይሄ ሁላ የምታያቸው ዝቅ ወደታች ብታረጉ አታጡ። በውስጣቸው ደግሞ ይሄው እንደምታዩት 16 ይላል 15 እያለ 25 ይሄ ሁላ ሰው በውስጣቸው ደግሞ ይዘዋል። ስለዚህ ይሄ ሁላ ኢትዮጵያውያን እየሰሩበት ነው ማለት ነው። ስለዚህ አንድ ጊዜ ገብተን ላሳያችሁ ደግሞ እዛ ውስጥ ምን እንደምትሰሩ ከቻላችሁ። ያው የኔ ልጆች ከሆናችሁ በእኔ ስር ካላችሁ እኔ ጋር ብትመጡ አሪፍ ነው። እንዴት ነው እኔ ጋር የምትገናኙት? አንድ ጊዜ እዚች ጋር እንመለሳለን። ከዛም በኋላ ወደ ሰርች ማድረጊያዋ እዚች ጋር እንገባለን ማለት ነው።
እዚህ ከገባን በኋላ ይህን ቁጥር ሰርች እናደርጋለን 56 34 50 16 በማለት ሰርች እናደርገዋለን። ከዛ በዚህ መልኩ ያመጣልናል። ስለዚህ ላይ ቤተሰቦች እንኳን ወደ እንዲንካው እንደዚህ ስነካው የኔን እንትን እንዴት ነው የሚያመጣላችሁ? ከዛም በኋላ እዚህ ጋር ፎሎ ማድረጊያ ትመጣላችኋል። ፎሎ ካላረጋችሁ ፎሎ የምትላለች እሷን ፎሎ ማድረግ። ከዛ በሜሴጅ ላይ ገብታችሁ ሀይ ብትሉኝ አሪፍ ነው። ከዛ በመቀጠል እዚች ጋር 8 ሚንስ የምትለው ጋር ፓርቲ ላይ ከሆንኩ ፓርቲ ላይ ይላል፣ ላይቭ ላይ ከሆንኩ ላይቭ ይላል። ስለዚህ በዚህ መልኩ ነው እኔ ጋር መጡት። ከላይ ያለችዋን እቺን በመንካት እቺ ጋር አሁን ስለሌለው ነው። ስለዚህ በዚህ መልኩ እኔ ጋር መምጣት ትችላላችሁ። እኔ ጋር መጣችሁ ጥያቄ ያላችሁ መጠየቅ ትችላላችሁ። ላይቭ የምትሰሩ ፓርቲ መስራት ትችላላችሁ። እኔንም ካጣችሁ ልክ አሁን እንደሄድኩት በዛ መልኩ ሄዳችሁ ያስተማሪ ይገኛሉ። አንዴ ስክሮል እናድርግና ሌላ ቤት ቆይ። እሺ ሴቶች ከሆናችሁ ያው ወንበሩ ምን አይነት መሆን አለበት? ወርቃማ አይነት ወንበር መሆን አለበት። ያለበዚያ ግን መስራታችሁም ማለት ነው። ዝም ብላችሁ ብቻ እንደተቀመጣችሁ ነው። ወርቃማ ወንበር ካልሆነ ዝም ብላችሁ ጊዜያችሁ እየገደላችሁ ነው ማለት ነው። ስለዚህ ያን መስራት እና ታዲያ ወንዶች ከሆናችሁ ያው እንደዚህ አይነት ወንበር ላይ ትሰራላችሁ። ወንዶች የሴትም የወንድም ቢሆን ችግር የለውም። እና እዚህ ላይ ከገባችሁ በኋላ አንደኛ ይቺን ትወስዳላችሁ። ሁለተኛ ደግሞ ይቺን ሳጥን እነዚህ የሚቆጥሩት አሉ። እነዚህን ሳጥን ትወስዳላችሁ ማለት ነው። እየነካችሁ 40 ይሰጣችኋል ይሄኛው ሳጥን። ካጠገቡ ያለው ደግሞ በመጠኑ ልክ ሰውየው ባስቀመጠው ልክ ይሰጣችኋል ማለት ነው። ስለዚህ በዚህ መልኩ ሁለተኛ ስራ መስራት ትችላላችሁ ማለት ነው። ሶስተኛ ስራችን ደግሞ ምን ይሆናል? ሶስተኛ ስራችን ፒኬ መጫወት ሊሆን ይችላል። ይሄኛው እንኳን የራሳችን ቤት በመክፈት ሰው ጊፍት ሲሰጠን የምናገኘው ነገር ነው። ይሄኛው ቀስ እያል በሌላ ቪዲዮ ይሰራል። ስለዚህ የሴቶች ስራ ይሄንን ይመስላል ማለት ነው። ወንዶች ፓርቲም እንዲሁም እነዛ ኮይኖችን መሰብሰብ ይችላሉ ማለት ነው። እና የወንዶችም ስራ ደግሞ አንድ ጊዜ ላሳይና ቪዲዮን ላብቃው። የወንዶች ስራ ደግሞ እንዲሁ እዚች ጋር ነው የምናገኘው። ያው ነው ምንም አይለያይም። የሴቶች ምንድነው የሚለየው? ላይቭ እና ፓርቲያቸው ይለያል። ስለዚህ የወንዶች አንድ ሬጉላር ላይ እናደርገውና ከዛ ወደ ታች ዝቅ በማድረግ እዚህ ጋር የምናያቸውን 200 ኮይን ማግኘት እንችላለን። ይቺን 200 ኮይን ጎ ብለን ፓርቲ ላይ ልክ ቅድም ሴቶች ጋር እንዲሄድ ነው እዚች ጋር በመምጣት ኦ የምትለው ዋጋ እዚች ጋር ማለት ነው። እዚህ ከገባን በኋላ አንዱ ቤት በመግባት መስራት እንችላለን። ስለዚህ ወንዶች እንግዲህ በመግባት ወደ አንዱ ፓርቲ ቤት ኮይኖችን መሰብሰብ እንችላለን። ስለዚህ አንድ ወንበር ላይ በመቀመጥ ያገኘነው ወንበር ላይ በመቀመጥ ይሄ ሴቶች ቢሆንም ወንዶችም በዚህ ላይ መቀመጥ ትችላላችሁ። በመቀመጥ እዚህ ጋር ከላይ ያለችዋን ሳጥን ይቺን እየወሰድን ኮይን ሰበስባለን። ሁለተኛው ደግሞ ወንዶችም ሴቶች የሚሰሩት ይቺ ፋየርወርክ ይባላል። ይህንን እየሄድን መሰብሰብ እንችላለን ማለት ነው፣ ኮይኖችን እና ፖይንቶችን ማለት ነው። ስለዚህ እነዚህን ይመስላሉ። ያው እንደምታዩት እንግዲህ በዚህ መልኩ ሌላ ቤት ይወስዳችኋል። በዚህ መልኩ ሌላ ቤት ሄዳችሁ ለአንድ ደቂቃ ያክል እዛ ቆይታችሁ የሚሰጣችሁ ነገር ነው ፋየርወርክ ማለት። ስለዚህ ስራችሁን የቀን ስራችሁን እንዴት ነው የምታገኟቸው? እዚህ ሪዋርድስ ላይ በመግባት የቀን ስራችሁን ሬጉላር ላይ እናድርገው። የወንዶች የቀን ስራችሁን እዚህ ጋር በምታያቸው መልክ እነዚህን መስራት ትችላላችሁ። እዚህ ጋር ደግሞ ያሉት ኢንቫይት በማድረግ ነው፣ ሰው በመጋበዝ ነው። ያን ደግሞ እንዴት እንደሆነ በቀጣይ ቪዲዮ በፓርት አድርጌ እለቅላችኋለሁ። ከዛም በኋላ ይሄ ደግሞ ቪዲዮ ፖስት በማድረግ የሚገኝ ነው። ቢያንስ እዚህ ጋር ምንድነው የሚለው ቪዲዮ ፖስት አድርጋችሁ እስከ ወርተ ዝቅ እናድርገውና እስከ 73000 ፖይንት የማለት እስከ $7 ወይም 1200 ብር ድረስ ቪዲዮ ፖስት በማድረግ ብቻ ማለት ነው። ስለዚህ በቪዲዮ ፖስት በማድረግ ሰው በመጋበዝ ደግሞ እስከ ስንት ይላል? እዚህ ጋር እስከ $14 ይላል። ወደ ውስጥ ስንገባ ደግሞ ስንት ይላል? እስከ $16.8። ይህ እንግዲህ የትም ትሄዱ የትኛው ማፕ ላይ እንደዚህ የሚከፍላችሁ አታገኙ። ስለዚህ የቀን ስራችሁን እዚህ ሪዋርድስ ላይ በመግባት
ማግኘት ትችላላችሁ። ሴቶችም እንደዚሁ ሪዋርድ ላይ በመግባት የቀን ስራችሁን ምን መስራት እንዳለባችሁ ታገኛላችሁ። ወንዶች ያው ፓርቲ ወንበር ላይ በመቀመጥ ነው። ሴቶች ደግሞ ላይቭ በመስራትና ፓርቲ በመስራት ብዙ ገንዘቦችን መሰብሰብ ትችላላችሁ። ሴቶች በተለይ ጀማሪ ከሆናችሁ እንዳያመልጣችሁ። ቢያንስ እንኳን በአንድ ሰዓት እስከ $1 ወይም $0.5 ወይም 80 ብር በሳውዲ ምናምን ከሆነ ደግሞ እስከ 180 ብር ድረስ ማግኘት ትችላላችሁ። ስለዚህ ይሄድ እንዳያመልጣችሁ። ይህን ይመስላል እንግዲህ ኮይን እና ፖይንት አሰባሰብ። ቢያንስ እንኳን ወደ 5 የሚሆኑ ኮይን እና ፖይንት አሰባሰብ አሳይቻችኋለሁ። ስለዚህ ይሄ ገንዘብ ነው፣ እንደ ቀልድ አድርጋችሁ አትዩት። ይሄ ደግሞ ኮይን ነው፣ ተቀያየራችሁ ሌቭላችሁ ማሳደጊያ ነው። ብዙ ነገር ይጠቅማችኋል። ይሄም ጠቃሚ ነገር ናቸው። ስለዚህ እነዚህን የሰበሰባችሁ ራሳችሁን እዚህ ፖፕ ላይ ማሳደግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ እንግዲህ መስራት ትችላላችሁ። ምን ብያለው? ላይቭ ፓርቲ፣ እንደዚሁም ደግሞ ፓርቲ ላይ ስንሆን ከላይ የምናገኛቸው ሳጥኖቹ እነሱን በመሰብሰብ ገንዘቦችን ሜክ ማድረግ እና መሰብሰብ እንችላለን። ከዚህ በላይ አሪፍ ስራዎች አሉ። እነዛ ምንድን ናቸው? ኤጀንት በመሆንና ሰዎችን በመጋበዝ በእነዚህ በደንብ እንግዲህ ራሳችንን ማሳደግ እንችላለን። ቢያንስ በቀን $1 $2 እና $100 የሚያገኙም አሉ። ስለዚህ በዚህ መልኩ ኤጀንት እና ኢንቫይት ላይ ከሰራችሁ መለወጥ ትችላላችሁ። ያን ደግሞ በቀጣይ ቪዲዮ ሰራላችኋለሁ። ስለዚህ ኮሜንት ላይ እንግዲህ ሀሳብ አስተያየታችሁን እያሳወቃችሁኝ መልካም። ደግሞ አንድ ነገር መናገር የምፈልገው ያው እናንተ የሰራችሁትን ከሰራችሁ በኋላ ሪሲቭ ብላችሁ መውሰድ አለባችሁ። ከሰራችሁ በኋላ ስራችሁን ሪሲቭ ወይም ተቀበል ብላችሁ መውሰድ አለባችሁ። ሙሉ ስራችሁን ካጠናቀቃችሁ በኋላ በራሱ ስለማይሰጣችሁ ይህን መናገር እፈልጋለሁ።